እንግዲህ ትናንትና ስለ ሪህ ህመም በአጭሩ ለመግለጽ ሞክሬያለሁኝ። እንግዲህ የጤና ቤት ለቤት ሕክምና የቤት ለቤት ሕክምና ከመስጠቱ በተጨማሪ ለህብረተሰቡ ግንዛቤ እየሰጠን ነው። እንግዲህ ስልካችን ኮንታክት ላይ እዛው ላይ አለ፣ ገብታችሁ እዩቴን ደውሉልን። የቤት ለቤት ሕክምና የምትፈልጉም ትምህርቱን የምትፈልጉም ደውሉልን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ዩቲዩብ ላይ ገብታችሁ ሰብስክራይብ አድርጉን። አንድ ትልቁ ነገር ትላንትና ካስረዳሁት በተጨማሪ እንግዲህ ስለ ሪህ ነው። ሪህ እንግዲህ ከአመጋገብ ጉዳይ ነው። በሁለቱም አማካኝነት ሊፈጠር የሚችለው እንግዲህ አንድ ከስብ ነገር በልተን ጨጓራ ላይ ያለውን ስብ ወይም የበላነው ምግብ ጮማም ሊሆን ይችላል፣ እሱን ለመፍጨት። ሁለተኛ ደግሞ ምግብ ሳንመገብ እንቅስቃሴ ከባድ ስራ ስንሰራ ከሰውነታችን ላይ ለአደጋ ጊዜ ብሎ ሰውነታችን ያጠራቀሙ በስብ መልክ ያለውን እሱን ለማቅለጥ እና የሰው ልጅ እንቅስቃሴ ወይም ኃይል እንዲያገኝ ለመፈለግ ሰውነታችን ያንን ነገር ለማቅለጥ ሲፈልግ የሚፈጠር ነው የሪህ የሚባለው ወይ ዩሪክ አሲድ የምንለውና ዩሪክ አሲድ እንግዲህ ወደ መገጣጠሚያ እንደሚወገድ ነግሬያቸዋለሁ። ከጨጓራ ላይ ወይ የበላነው ነገር ለማስፈጨት ከሆነ ለመፍጨት ወይም ያንን ነገር ወደ ውህደት ወይ ወደ ሰውነታችን እንዲገባ ተፈልጎ የሚመነጨው በሽንት አማካኝነት ወይ በኩላሊት ይወገዳል ብያቸዋለሁ። ከዛ ውጭ ግን ሳንበላም ከሰውነታችን ላይ ሳንበላ ቀርተን ኃይል ፈልጎ ሰውነታችን የሚያቀልጠው ከሆነ ወደ መገጣጠሚያችን ነው የሚወገደው። አንድ ትልቁ ነገር አሁን ግንዛቤ ትናንት ገልጬላቸዋለሁ እና ግንዛቤ ታገኙት እንግዲህ ሊያመጣው የሚችለው ነገር ስለ ዩሪክ አሲድ ወይም ይሄ ሪህ የምንለው ነገር ሊያመጣብን የሚችል ለወደፊት በቀጣይ ነው የሚያመጣብን ነገር በተደጋጋሚ አመጋገባችን ማናስተካክል፣ ስፖርት ሰርተን አመጋገባችን አታክልት ነገሮችን ተመግበን ማናስተካክለው አይነት ከሆነ በተደጋጋሚ ሲከሰት ኢንፌክሽን ይፈጥራል። ለምን ሰው ልጅ እንቅስቃሴ አድርጎ ይውልና ወይ ሮጦ ሊሆን ይችላል የሆነ ነገር ብሎ ሰውየው እንቅስቃሴ ሲያደርግ የነበረው ሰውዬ እንግዲህ ስራ እየሰራ ነው ብሎ ሰውነታችን የሚረዳውና ለዛ ለሚሰራው ስራ በቂ የሆነ ኃይል ያስፈልገዋል በሚል የሰውነታችን ውስጥ ያለውን በስብ መልክ የተቀመጠው ወደ አደጋ ጊዜ የተቀመጠው በማቅለጥ ኃይል ለመስጠት ነው እና ያ ሰውዬ በአጋጣሚ የሆነ ስራውን ወይም እንቅስቃሴውን ይገታና ሲያርፍ ያ የተመረተው የዩሪክ አሲድ የምንለው ነገር ለሰውነታችን ኃይል ለመስጠት ፈልጎ የሚመረተው ነገር ያን ሙሉ በሙሉ ጥቅም ላይ ሳይውል ሲቀር ወደ መገጣጠሚያችን ይወገዳል። ወደ መገጣጠሚያ ሲወገድ እንግዲህ እጃችን ላይ ሊሆን ይችላል፣ እግራችን ላይ ሊሆን ይችላል። በአጋጣሚ የሚወገደው ይሄንን ነገር ማስተካከል ካልቻል በሂደት ኢንፌክሽን ይፈጥራል። ያ ኢንፌክሽን ደግሞ በሂደት ለካንሰርም ወደ ካንሰር ደረጃ ሊያድግ ይችላል። ለምን ዩሪክ አሲድ ካንሰር ያመጣል ማለት ሳይሆን ያንን ነገር በሰዓቱ በተደጋጋሚ ላይ መግታት ካልቻልን በተደጋጋሚ ዩሪክ አሲድ በሰውነታችን እየተከሰተ ሪህ የሚያመን ከሆነ ኢንፌክሽን ይፈጥርና ያን ኢንፌክሽን የሚፈጥረው ነገር በተደጋጋሚ እንቅስቃሴ ሲያግደን በሂደት ካንሰር እንግዲህ አጋጣሚውን ተጠቅሞ በቀላሉ አዲስ ሴል ሰውነታችን ላይ ሲፈጠር ነው ካንሰር የሚባለውና ካንሰር የመፈጠር እድሉን ሊጨምር ይችላል። ለምን ከተፈጥሮ ከተሰጠን ለየት ያለ አዲስ ነገር በሰውነታችን ላይ እየተከሰተ ስለሆነ አዲስ ሴል የመፈጠር እድል ሊኖረው ይችላል እና ወደ ካንሰርም ሊቀየር ይችላል። ስለዚህ ሁላችንም ክብደታችን ሲጨምር ዩሪክ አሲድ ሊመጣ እንደሚችል፣ ሁለተኛ ደግሞ ውፍረት ሲመጣ ዩሪክ አሲድ ሊመጣ እንደሚችል ግንዛቤ ይዛችሁ ውፍረታችሁን ወይ ክብደታችሁን ቀንሳችሁ አመጋገባችሁን አስተካክላችሁ ወደ ትክክለኛው መንገድ መምጣት ይቻላል እና ዩሪክ አሲድ ደግሞ ሕክምናውን ካላችሁ እንግዲህ ማስታገሻ ነው። ከማስታገሻነት ውጭ ሌላ ነገር የለም። ለምን ያ ሰውዬ አመጋገቡ ካላስተካከለ ዩሪክ አሲድ ከሰውነታችን ላይ መመንጨቱ ስለማይቀር በተፈጥሮ የተሰጠን ጸጋ ስለሆነ ዩሪክ አሲድን ከሰውነታችን ላይ ሙሉ በሙሉ ማጥፋት አንችልም። እኛ እንቅስቃሴ እስካደረግን ድረስ እስከተመገብን ድረስ ዩሪክ አሲድ የመፈጠር እድሉ ግድ ነው። ለምን ተፈጥሮ ነውና በተፈጥሮ የሰው ልጅ መጠቀም ያለበት ነገር መጠቀም ስላለበት በተፈጥሮ የተሰጠን ጸጋ ስለሆነ ነው። ጤና ቤት ለቤት ሕክምና ብላችሁ ዩቲዩብ ላይ ግቡ፣ ሳብስክራይብ አድርጉ፣ ላይክ ሼር አድርጉ፣ ለሁሉም ሰው እንዲደርስ አድርጉ። ለዛሬ ያስኩት እዚህ ጋር ጨርሳለሁ። አመሰግናለሁ።